ቪዲዮ ኤዲቲንግ በዚህ ዘመን በጣም ተፈላጊ የሆነ ስራ መሆኑ የታወቀ ነገር ነው። አብዛኞቻችን ሶሻል ሚዲያ እንጠቀማለን። ብዙዎቹ ቻናሎች ደግሞ ቪዲዮ ኤዲተርን ቀጥረው ያሰራሉ ማለት ነው። አብዛኞቹ ኤዲተሮች ደግሞ ለራሳቸውም ደግሞ ቪዲዮ ክሬት ማድረግ ስለሚችሉ ኮንተንት ክሬሽን ይጠቀማሉ። ከሌሎች ሰዎችም ደግሞ ተቀጥረው መጠቀም ይችላሉ እና ሌሎችንም በጣም ብዙ የሆኑ ኦፖርቹኒቲዎች የሚከፍትላችሁ ይህ የቪዲዮ ኤዲቲንግ ስራ መማር የምትፈልጉ ከሆነ መንገዱን ማወቅ ይኖርባቸዋል ማለት ነው። ምንም ማታውቁ ከሆነ ፕሮ እስከመሆን ወይም ደግሞ ለተፈላጊ ስኪል እስኪኖራችሁ ድረስ ትኩረት ሰጣችሁ ልትሰሩበት ይገባል ማለት ነው። ለዛ ደግሞ የሚያደርሳችሁ ስቴፕ ያስፈልጋችኋል። ምን ላይ ደርሻለሁ፣ ምን ላይ መድረስ አለብኝ የምትሉት ስቴፕ መንገድ ሊኖራችሁ ይገባል ማለት ነው። በዛሬ ቪዲዮ እሱን ከቨር እናደርጋለን ማለት ነው። ቪዲዮ ኤዲተር መሆን የምትፈልጉ ከሆነ እስከ መጨረሻው ተከታተሉ። መጀመሪያ ፕላትፎርም መምረጥ ይኖርባቸዋል። ለምሳሌ እኔ ካፕከት መርጫለሁ። እናንተም ደግሞ የፈለጋችሁትም ምረጡ። የሚመቻችሁን መጠቀም የምትችሉትም ምረጡ። ግን ወደፊት ደግሞ አድቫንስድ እየሆናችሁ ስትመጡ ልዩነቱ ስለሚገባችሁ የዛን ሰዓት ፕላትፎርምን መለወጥ ትችላላችሁ። አሁን ግን በጣም ባትጨናነቁ ጥሩ ነው። ዝም ብላችሁ ፕላትፎርም ምረጡ። ስለዚህ ፕላትፎርም ከመረጣችሁ በኋላ ቤዚክ የተባሉ የቪዲዮ ኤዲቲንግ ስኪሎችን ትማራላችሁ ማለት ነው። ከዚህ በፊት የሰራሁት ቪዲዮ አለ፣ እሱን ገብታችሁ ማየት ትችላላችሁ። ሌሎችም ቪዲዮዎች ወደፊት እንሰራለን እና ቤዚኮችን በደንብ አድርጋችሁ ልታውቁ ይገባል ማለት ነው። እነዚህ ቤዚኮች እነማን ናቸው? ለምሳሌ የምታዩቸው ከላይ የምታዩቸው ቪዲዮዎች እንዴት እንደሚቆረጡ፣ ምን ላይ መቆረጥ እንዳለባቸው፣ እንዴት አድርጋችሁ እንደምታስገቧቸው እና ከታች የምታያቸው ደግሞ ባክግራውንድ ሚውዚኮች እና ባክግራውንድ ሚውዚክ እና ደግሞ ክላሲካል ምናምን መጨመር ስላላችሁ በባክግራውንድ ሚውዚክ ሳውንድ ኢፌክቶች ነው የሚባሉት። እነዚህ ትናንሾች የምታያቸው ሳውንድ ኢፌክቶች ምን ላይ አውዲዮን ጨመር ማድረግ እንደምትችሉ የምታያቸው ስቲከሮች እንዴት እንደምትጠቀሙ፣ ኢፌክቶችም እንዴት እንደምትጠቀሙ፣ ካፕሽን እንዴት እንደምታስገቡ የምታዩት ጽሁፉ ካፕሽን ይባላል። ቤዚክ የሚባሉት እነዚህ ናቸው እና ሌሎችም የቀሩ ቢኖሩ እነዚህን ካወቃችሁ በኋላ ከዛ በኋላ ምን ማድረግ ትጀምራላችሁ ማለት ነው። ቲቶሪያሎችን ዋች ማድረግ ትጀምራላችሁ ማለት ነው። ሁልጊዜም ቢሆን በቃ በተመቻችሁ ሰዓት ተቀምጣችሁ አንድ ቲቶሪያል አይታችሁ የሆነ ቪዲዮ ላይ በቃ ያንን ነገር መተግበር ይኖርባችኋል ማለት ነው። እንደዚህ በምታረቡበት ጊዜ ስኪላችሁ ሳታውቁት እየዳበረ ይመጣና በጣም በቃ ፍሌክሲብል የሆናችሁ ቪዲዮ ኤዲተሮች ትሆናላችሁ። ስለዚህ ብዙ አማራጭ ይኖራችኋል ማለት ነው። የሆነን ቪዲዮ ወደ ምርጥ ቪዲዮ ለማድረግ ብዙ አማራጭ ይኖራችኋል። የት ማግኘት ትችላላችሁ? ዩቲዩብ ቪዲዮ ላይ ማግኘት ትችላላችሁ በጣም በቀላሉ ማለት ነው። ካልሆነ ደግሞ አንዳንድ ሰዎች እየከፈሉ የሚያስተምሩ ሰዎች አሉ፣ መማር ትችላላችሁ። በዩቲዩብም ደግሞ መማር ትችላላችሁ በነፃ። ብቻ ግን እናንተ መርጣችሁ ቤዚኮችን መማር ትችላላችሁ። ከዛም በኋላ ሁል ጊዜ አጫጭር የሆኑ ቪዲዮዎችን በየቀኑ ኤዲት ማድረግ ትጀምራላችሁ። በነገራችን ላይ ይህን ነገር አሁን እኔም ማድረገው ነገር አይደለም፣ ምክንያቱም ግን ብታረጉት እናንተ ይጠቅማችኋል ማለት ነው የምፈልገው። ለእኔም ደግሞ ይጠቅመኛል። ስለዚህ ይህንን ነገር ማድረግ ይኖርብናል ማለት ነው ሁላችንም። እና ኦንላይን ላይ ሸር ታደርጉታላችሁ የኤዲት ያደርጋችሁትን ቪዲዮ ፖስት ማድረግ ማለት ነው። የተለየ ነገር የለውም። ለዛ ደግሞ ሶሻል ሚዲያ ኦፕን ማድረግ ይኖርባችኋል። ፕላትፎርም እዚህ ላይም ደግሞ ፕላትፎርም መምረጥ ይኖርባችኋል ማለት ነው። የቲክቶክ ነው፣ ኢንስታግራም ነው፣ ዩቲዩብ ነው፣ ራሳችሁ ዲሳይድ አድርጉ። ዩቲዩብ ላይ ሾርት ቪዲዮ መልቀቅ ትችላላችሁ። ካልሆነ ደግሞ ሎንግ ፎርም እየሰራችሁ መልቀቅ ትጀምራላችሁ ማለት ነው። ልክ እንደዚህ ቪዲዮ ማለት ነው። የተለየ ነገር የለውም። ኢንተርኔት ስትሆኑ ዋነኛው ነገር ስቶሪ ቴሊንግ ነው። ስቶሪ ቴሊንግ ታሪክ እንዴት በቃ መግለጽ እንደምትችሉ
ታሪክ እንዴት መናገር እንደምትችሉ በቪዲዮ ራሱ በምስል ምናምን እንዴት አንድን ንግግር ወደ ምስል ወደ ቪዲዮ እንዴት አድርጋችሁ ወደ አኒሜሽን ቀይራችሁ ምናምን ብቻ ግን በቃ ስቶሪ ቴሊንግ ምናምን ትማራላችሁ ማለት ነው። መማር ከፈለጋችሁ ስቶሪ ቴሊንግ እንዴት እናደርግ ምናምን ካላችሁ ወደፊት አብረን ቪዲዮ ምንሰራ ሊሆን ይችላል። እኔም ለዚህ ለስቶሪ ቴሊንጉ ምናምን ስኪሉን ስለምፈልገው ወደፊት የሆነ ቪዲዮ አንድ ቪዲዮ መስራት ይኖርብናል ማለት ነው። ምንሰራ ይመስለኛል ማለት ነው። ከዛ ስቶሪ ቴሊንግ ከተለማመዳችሁ በኋላ ከዛ አውዲዮ ላይ ደግሞ በደንብ መስራት ይኖርባችኋል ማለት ነው። ሁለተኛ ባክግራውንድ ሚውዚክ ሚክሲንግ፣ ለርን ኢፌክትስ፣ አውዲዮ እና ደግሞ ፕሮፌሽናል የሆነ በቃ ኤዲት መስራት መማር ይኖርባችኋል ማለት ነው። እንዴት አውዲዮውን እንዴት ባክግራውንድ ሚውዚኩን ማስገባት እንዳለባችሁ ፕሮፌሽናል በሆነ መንገድ ትማራላችሁ ማለት ነው። ከዛ በኋላ ከለር ግሬዲንግ ቤዚክስ የሚባሉትን ትማራላችሁ ማለት ነው። ከለር ግሬዲንግ ቤዚክስ ማለት አሁን ለምሳሌ ይህንን ቪዲዮ አሁን ሲቀየር ታዩታላችሁ። አሁን ተቀየር አይደለ? ልክ እንደዚህ ከለሩን እየቀያየራችሁ የምትሰሩት ስራ ነው ማለት ነው ከለር ግሬዲንግ ማለት እና ይህንም አድቫንስድ በሆነ መንገድ መማር ይኖርባችኋል ማለት ነው። ከዛ ሾርት ከቶችን መማር ትጀምራላችሁ ማለት ነው። ሾርት ከቶችም ማለት አሁን ለምሳሌ ባጭሩ ቪዲዮ ኤዲት በምታደርጉበት ጊዜ እውነት ለመናገር በጣም ጊዜ ይወስዳል። ለ5 ደቂቃ ቪዲዮ 1 ሰዓት 2 ሰዓት ምናምን ሊወስድባችሁ ይችላል እና መመክራችሁ እኔ ሾርት ከቶችን ብትማሩ እስካሁን ድረስ እኔ በቃ በጣም ብዙ ቪዲዮዎችን እሰራ ነበር፣ ግን ሾርት ከቶችን ባለማወቄ ከዚህ በፊትም ቻናል ነበረኝ፣ ግን በቃ ምንም በቃ ያን ያህል እንትናልም ማለት ነው። ምክንያቱም ጊዜ ያስፈልጋችኋል እና ሾርት ከቶችን ብትማሩ ይጠቅማችኋል። ተማሩ ሾርት ከቶች። በጣም ጠቃሚ የሆነ ነገር ደግሞ ቢኖር በነፃ ኤዲት ማድረግ ማለት ነው። ለጓደኞቻችሁ ለቤተሰቦቻችሁ ፎቶዎችን በዓል ምናምን ሲሆን ምናምን እየቀረጻችሁ ቤተክርስቲያንም ከሆነ ቸርች እየሄዳችሁ ምናምን በቃ እየቀረጻችሁ ራሳችሁን ኤዲት እያደረጋችሁ የራሳችሁን ስኪል ማዳበር ትችላላችሁ። ይህንን ደግሞ አድርጉት ማለት ነው። ኤዲቲንግ ስታይላችሁን ወጥ ታረጉታላችሁ ማለት ነው። የራሳችሁን የኤዲት ስታይል ወጥ ታረጉታላችሁ። ለምሳሌ የተለያዩ የቪዲዮ ኤዲተር ስራዎች ናቸው አይደለ? ስለዚህ እናንተም የትኛው ላይ እንደምትሆኑ ራሳችሁ ዲሳይድ ታደርጋላችሁ እና ወጥ ትሆናላችሁ ማለት ነው። ሁሉንም ኤዲት ማድረግ ትችላላችሁ፣ ግን ወጥ ስትሆኑ ደግሞ የተሻለ ስራ ትሰራላችሁ በአንድ መንገድ ማለት ነው። ከዛም ትጀምራላችሁ ክላይንቶችን መረዳት ትጀምራላችሁ ማለት ነው። ምን እንደሚፈልጉ፣ ስለ ክላይንቶች ምን መስራት እንዳለባችሁ በክላይንቶችን አንደርስታንድ በማድረግ ትጀምራላችሁ ማለት ነው። ዩቲዩብ ላይ፣ ኢንስታግራም ላይ፣ ሌሎችም ዌብሳይቶች ላይ ፖስት ማድረግ ትጀምራላችሁ ማለት ነው። ለምን ካላችሁኝ ፖርትፎሊዮ የሚባል ነገር አለ እና አሁን ላይ ፖስት የምታደርጉ ከሆነ ኋላ ቆይታችሁ ስራ ልትቀጠሩ ሲሆን እነዚህም ቪዲዮዎች እንደ ማረጋገጫ ታሳያችኋላችሁ ማለት ነው። ከዛ እነሱ በቀላሉ ያምኗችኋል። በዛ ላይ ደግሞ ፎሎወሮች ምናምን ካሏችሁ፣ በጣም ብዙ ተከታይ ካላችሁ የመቀጠር እድላችሁ ሰፊ ይሆናል ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበረ። ከተመቻችሁ ላይክ፣ በቀጣይ ቪዲዮ እስከምንገናኝ ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ። ቆይ ከመሄዳችሁ በፊት
ኖት ያልጻፋችሁ ሰዎች ዲስክሪፕሽን ላይ አስቀምጫላችኋለሁ። እና ጀማሪ ቪዲዮ ኤዲተር ከሆናችሁ ስለ ቤዚክስ የሚያብራራ ይህንን ቪዲዮ ሰርቼላችኋለሁ። በዚህ ቪዲዮ እንገናኝ።